ለክንደኔ አርጎሽ ያውቃል ወይ ደህና ዋልሽ የኔ ፍቅር የሆነ ዘፈን ልዘፍንልሽ ነበር እሺ ሰሚው ዘፈን Baby I call you What's up my people ዋጓን ነሚስቲ ዋጓን ኮል ተገበለሽ ኮል እስቲ ከፈት አድርግ እስቲ ከፈት ዛሬ ኮል በሚል ዘፈን መተናል የመጀመሪያው ሪአክታችን እንኮለኩለዋለን ለክንደኔ አርጎሽ ያውቃል ወይ በኩለ ሌሊት ምንድነው በኩለ ሌሊት እንደኔ አርጎሽ ነበር እንዴ በኩለ ሌሊት እኔ ነበር በኩለ ሌሊት አሁን አላረገኝም እንጂ በኩለ ሌሊት አረገኝ ነበር በኩለ ሌሊት አንተ ምን አርጓል አያርገኝም እኔ አያርገኝም እና ጀርስ ዳና ሴቶች ብቻ ነው ለክንደኔ አርጎሽ ያውቃል ወይ በኩለ ሌሊት እንገባታል ምንድነው በኩለ ሌሊት ለምሳሌ በኩለ ሌሊት ፋሚሊዎቻችን ሲተኙ እኛ ባጣጣለን ኧረ በስመ አብ በኩለ ሌሊት እነሱ በእንቅልፋቸው ሲተኙ እኛ እኔ እንደዚህ በኩለ ሌሊት መተኛት ብቻ ነው የማውቀው ባይዘው እኔ በኩለ ሌሊት አላውቀውም ዘፋኙን ባገኘው ጠይቋል ቶች ነው እንጂ ማገኝ ቀን ሳትስሚኝ አረኛ ሪአክታችን let's go ሲመሽ ማታ ይበረታል ወይ በኩለ ሌሊት ጀነኑ ሳላጣለቀ ማናት ጀነኑ መብራቱን ልዝጋው ነው ያልኩት አዎ በሩን ልዝጋው ማለት ነው ይደገም እዚህ ጋር let's go እዚህ ጋር ድገም ጀነኑ ማናት ጀነኑ ሳላጣለቀ አለፈ ሁይስ ጀነኑ ጀኒና ነው መጅኑን እኮ ነው በጅኑን በአረብኛ እብድ ማለት ነው አይ እኔ ግን የሚመስለኝ እንትኑ ነው ጅን ቀምቀሞ ነው የዘፈነው let's go አይ ቤቱ ግን የሚገርም ጆሮጂ ላይ እንግዳ መደው አይሰለችኝ ሳገኝሽ ጉልበት የለኝ ኮልኮል አሁን ደው ማርያምን ኮልኮል ይደብራል አሁን የአራድኛ ነው የአራድኛ ኮልኮል ምንድነው ኮልኮል ማለት ምን መሰለህ እንግሊዘኛው ኮልኮል እንግሊዘኛ እንትን ስላለ ኮልኮል እኮ ነው ሲሪየስሊ ኮልኮል እኔ ኩልኩል መስሎኝ ነበር ዲፍረንትሊ ማርያምን የአራድዬ ልጅ ይመች ኩልኩል አሁን በትግርኛ ለዶሮ እህል ስትሰጥ ኩልኩል እያልክ ነው የምትሰጠው ደስ መስሎኝ ነበር እንደዛ አይ ነው እንደዛማ ደውልና ቀልቤ ልቤ ካንቺ ነውና baby shall I call you baby shall I call you አሁን ገባን ስንተኛው ደቂቃ ላይ ነው የገባኝ አንድ ግማሽ ላይ አንድ ግን ምን መሰለህ የገባኝ አስፎርት ጋር ምን እንደገባኝ ታውቃለህ ሰዎች ተኝተው ቼክ ትደውላለች አንተም ትደውላለህ ምናምን የፍቅር ዘፈን ነው ሻላ ኮልዩ ነው ምናምን ነው የሚለው ሰምተሃል አስረዳኝ እስቲ በእንግሊዘኛ ብዙ ማለት ሻላ ኮልዩ ማለት ከተመች በቃ እኔ ልደውል ሻላ ኮልዩ ይባላል እኔ ልደውል ወይ እሷ ትደውል ሻላ ኮልዩ እኔ ልደውል እንደማለት ነውና ሰው ምንድነው this means ማታ ፍቅረኛ ማቾች ነው እኔም ከባለቤቴ ጋር ያለው ልጥራት እንዴ አይ ነው ሲኑ ልጥራት እንቀጥል እሺ እና እሷ
አየህ በኩለት Baby, shall I call you? በኩለ ሌሊት በኩለ ሌሊት shall I call you ውባ አንጀቴ ቀይራ ካላንደበቴ የምሽፋ ሰመጠጠው እዚህ ጋር አዲ አንጀቴ ሲል ምን አንጀቴ ሲል ምግብ ነው የሚታይ። ይሄ ውብ አለም አንጀቴ ሰመጠጠው። በቃ በኩለ ሌሊት እኮ ነው እንደዛ የሚላት አለ ወንዶች መስሎች ሳልደረሽ። አይ እኔ ልጅ ነኝ። ድንገቴ የልቡራት ያኝ ስስቴ የከፋው ይመስል ሆዴ ሊባባል አይችል በዘዴ ኮልኮልኮል አሁን ደውል እቺ ነገር ኩልኩል እየመሰለች ነው። በቃ ምንም እንትን አልቻልኩም። እግዚአብሔርን የፍቅር ጊዜ ላስታውሰኝ። ቤብ እንዴት ነሽ? ደህና መሸሽ? እንቅልፍ እኮ እምቢ ብሎኝ ነው የደወልኩልሽ። ምን ሆንክብኝ የኔ ፍቅር? መች ነው ግን አብረን የምንኖረው? እችላለሁ፣ እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው ነኝ። የምንልበትን ዘመን ያጥፋልን የሚለው ዘፈኔ ነው። አይዞህ አትመሰጥ። ምንም ማድረግ አይቻልም። ሲንግሎች ካላችሁ የመውደዳ እናውራ ልደውልና ቀልቤ ልቤ ካንቺ ነውና Baby, shall I call you? Baby, shall I call you? በኩለ ሌሊት Baby, shall I call you? በኩለ ሌሊት Baby, shall I call you? አይ በኩል አለለ። ወይኔ ሚስቴ ትዝታ መጣብኝ። እባክሽ ደውይልኝ። አሁን እኮ ነው የወጣችሁ። ደውይልኝ በቃ ናፈቅሽኝ። እኔ ኧረ እኔስ ለማን ደውይልኝ? ኧረ እኔስ ለማን ደውይልኝ? ኧረ ሰው አለ። አስወር ተመችቶኛል። እኔ በጣም ተመችቶኛል። እግዚአብሔር ፍቅር በጣም ይቀሰቅሳል። ፍቅር ይቀሰቅሳል። ቀሰቀሰኝ እኮ በዚህ እድሜ ቀሰቀሰኝ ነው ቀሰቀሰኝ። ሌትስ ፕሌይ ኮል ዩ Baby, shall I call you? Baby, shall I call you? Baby, shall I call you? እንደዚህ አለቀ እንዴ? ክላሲካል ነው እንደሚዘጋው። ቆይ አለቀ። አረ ነው 40 ምናምን ደቂቃማ ክላሲካል አይሆንም። ፕሌይ በለው ሌትስ ጎ እንዴ። እኛ ምን ዘፈው እሺ ክላሲካል ነው በቃ። እኔ አሁን ሚስቴ ጋር ደውዬ ላውራት። አሁን ልዝበንልክ ስማኝ፣ ክላሲካል ላይ ግባ እኮ ግባ። አይ ልደውልላት ይሉ ጋር ችግር አለ። ስልኬ ነቅብኝ ምን ችግር አለ? ይኸው እዛ ጋር ሌላ ስልክ አለ። በቃ ልደውልላት እስኪ ሌትስ ጎ። ይኸው እሱ ስልክ አንተው ታውቀዋለህ ከዲንን ስልክ በቃልህን ታውቀዋለህ። ሚስትህን ስልክ በዘፈኑ ቤቢ ሚያሽሽና ኮል በኩለ ሌሊት እዚህ ባዶን ቦታ እኮ ነው የምፈልገው። ባዶን ቦታ እንዴ! አሁን ግባ ደውልላት እንደማለት ታውቃላችሁ። ያው ቲማውን የጣችሁ እንደነሽ አለው ምን ሆነ ነው የምትለኝ ነው ግምት ነገር አለው። እሺ ፍቅር ማለት አላለቀም። አቋራጭ ነው ማውራሽና ይህ ዘፈን በቃ ሊያሳብደኝ ነው። ካናኮሉ ዛሬ ማሚ ጋር ስትደውይልኛለሽ ምናምን ደስ ይለኛል። ጋር ኮል ደስ ይለኛል። ኮል የኔን ስልክ አታውቀውም? ታውቃለች፣ ድምፄን ታውቃለች። ሚስቴር ነች። አታውቀውም እኮ። ሄሎ ደህና ዋልሽ የኔ ፍቅር? የሆነ ዘፈን ልዘፍንልሽ ነበር።
እሺ ሰሚው ዘፈኑን Baby really then I call you Baby I call you ማታ ደውዬልህ እሺ እኔ ቆንጆው ምን እንደፈለኩ ታውቂያለሽ? ዛሬ እነ ማዘርጋደሪና የበፊቱ ትዝታ መጣብኝ በዚህ ዘፈን ዛሬ እነ ማሚ ጋደሪና ለሊት እንደዋል መቼ ስትነሽ እኮ ነው ልጅሽን አቅፈሽ እዛ ስትተኝ ያበዳሳ ማርያም ናፍቆሻል እዛ መተኛት ናፍቆሻል እንዴት ቤቢ ቻላይ ኮሉ ነገሩን በጠበጥኩት ቻው የኔ ፍቅር በጊዜ ገለይ 12 ሰዓት ሲመጥቼ ነው ወስድሽ ከፈትልኝ ዘፈኑን 12 ሰዓት ሰማሽ I love you ቤቢ ቻላይ ኮሉ I love you I love you ባ I love you ቲኑ ኧረ ንቀሳት መስራት ኧረ ተንቀናል አሁን ኮስተር ብዬ ነው የምደውለው ምን ማለት ነው እንዴ ቀሰቀሰብኝ ስሜቴን ምን ማለት አንተ ረፍ በፍቅር ማለት ደግሞ አትገባ ሄሎ ወይ I love you ያልኩሽ ለምንድን ነው ዝም ምን I love you ምን ያህል 3 more than I can say bye bye baby ለክንደኔ አርጎሽ ያውቃል ወይ ለለለለለ ሲመሽ ማታ ይበረታል ወይ እኮለለለ ለክንደኔ አርጎሽ ያውቃል ወይ እኮለለለ ሲመሽ ማታ ይበረታል ወይ በቃ ምንም አልቻልንም እግዚአብሔር ይመስገን ጎበዝ ዘፋኝ ነህ ቀጥልበት እንደዚህ አይነት ዘፈኖች በጣም ነው የሚያበረታቱት ኮልን ሰምተናል ዛሬ እንግዲህ ኮንቲኒስሊ እንቀጥላለን አይደለ ከተመቸን እንቀጥላለን ከተመቸን ሰብስክራይብ ላይክ ምናምን ታረጉ ከሆነ አይ እንቀጥላለን እኛ ቤተሰቦች ያሰፍሩ የማዳም ቅመሞች አሉ ያኔ ካሚሮ ፍራይዝ ማለም ግን ማታ እንደዚህ አይነት ልብስ ለብሰ እንዳላይ ከደነግጣለሁ ማታ ሚስቴ ዛር መጣ ሳወራ ተነስተ ባጠገቤ ጋር ሽንት ቤት ካለ ምን ይደረግ ጥቁር ስለምወድ እኮ ነው እዩት ቤቴን ይውላት ወጥረው አያጁ ታልጋው ሽንት ቤቱ በዚህ ጋር ነው ሲገባ እንግዲህ እስቲ እንደዚህ ነው እስቲ እዩት አሁን ሽንት ቤቱ ጋር በዚህ እንደዚህ እንጉል ሲሪየስሊ ሮቤል መቅደሳ ሚደቅሳ ሮቤል ሚደቅሳ ዳብሊው በጣም ተመችቶናል የሚገርም ስራ ነው የሰራው ቤተሰቦቻችን ፕሮግራማችን ይመስል ነበረ ራክ ሾው ይቀጥላል ፓርት 1 ይሄ ነው እንግዲህ ሌትስ ጎ ኔክስት ደግሞ ከቲኑ ጋር አብረን ለሶስት የምናቀርብበት ሰዓት እናመቻቻለን ዮኒና ኤኬደብሊው ነበርን ቲኑ ሄዳለች ይመቻችሁ ባባይ ማድረግ እንዳትረሱ እሺ እንዳታሳፍሩ ይመቻችሁ